ሰላም እንዴት ናችሁ? ዛሬ በዴይሊስ እንዴት ማሊያ እንደምንሰራ እናያለን። አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ እንግባ። መጀመሪያ ከስተማይዝ ሚለውን መንካት፣ ከስተም ኪት ሚለውን ትነኩታላችሁ። ከዛ በኋላ እንደዚህ ያመጣላችኋል። ቪዚት ዌብሳይት ሚለውን ትነካላችሁ፣ ወደ ክሮም ይወስዳችኋል። ከዛ በኋላ የፈለጋችሁትን መምረጥ ትችላላችሁ። ከላይ ትሄዱና ዴይሊስ ኪት ቢሆን ትነካላችሁ። ከዛ በኋላ ትንሽ ይቆያል። እንደኔ ታርካችሁ ይወስናል። አሁን እንደምትመለከቱት መጥቷል። የማድሪድ አለ፣ የሜክሲኮ አለ። እንደምትመለከቱት ወደታች ስታረጉ ደግሞ የአርጀንቲና የላይፕዚግ አለ። ከላይ እንደምትመለከቱት ሰርች ባር አለ። የፈለጋችሁትን ክለብ ሰርች ማድረግ ትችላላችሁ። አሁን እንደምትመለከቱት መጥቶልኛል ላይፕዚግ። ይኸው እንደምትመለከቱት ማሊያ አለ፣ ከላይም ሎጎ አለ። ማሊያውን ኮፒ ሚለውን እናኳለን። ኮፒ ይላችኋል። ከዛ በኋላ እንመለስና ወደ ዴይሊስ አንድ ጫን እናደርጋለን። ከዛ በኋላ ፔስት ሚለውን እንነካለን። ፋይሉ ይወርዳል ማለት ነው። ዳውንሎዲንግ ይላል። ትንሽ ትጠብቃላችሁ። ትንሽ ያቆያችኋል። ትንሽ እንደምትመለከቱት ሰክሰስ ብሏል። the image is download successfully ብሏል። ያው እንደምትመለከቱት አሁን ደግሞ ሎጎ በተመሳሳይ መልኩ ቪዚት ዌብሳይት ሚሉን እንነካለን። ከዛ በኋላ ወደ ክሮም ይወስደናል። ከዛ በኋላ ቅድም እንዳለው ለየት ባለ መልኩ ዴይሊስ ኪት ከነካም በኋላ ለየት አይልም። በቃ በተመሳሳይ ነው፣ ግን ሌላ መንገድ አለው። ቀላሉ መንገድ ነው እያሳያችሁ ያለሁት። እኔ የማንቸስተር ሲቲ ሰንፈልግ የማንቸስተር ሲቲ 2008-9 የተጠቀሙትን አይድሮ የሚጠቀሙትን ሎጎ የፈለኩት ማሊያው ነው። ከ2008 እስከ 9 እንደምትመለከቱት ይኸው አለ፣ ማሊያም አለ። ኮፒ ሚለውን እንደቀደሙ እናኳለን። ከዛ በኋላ ወደ ዴይሊስ እንመለሳለን። ከዛ በኋላ ጫንን እናዋለን። ኢንተር ሎጎ ሚለውን ፋይሉ ዳውንሎድ ያደርጋል። ሰክሰስ ይላችኋል። እንደምትመለከቱት አውርደናል ማለት ነው፣ ሰርተናል። እስቲ አስተያየታችሁን ኮሜንት ላይ ጻፉልኝ። የሚፈልጉትን መረጃ ካለ ንገሩኝ ኮሜንት ላይ፣ እኔ እሰራላችኋለሁ ቪዲዮ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ላይክም እንደዛው። ቻው።